ትምህርት ላይ ስላለው ነገር ግን ወላጆች ምን ትላላችሁ? እኔ በእውነት ትምህርት ሚኒስቴር ቢሰማው የምለው ምንድነው ለምሳሌ ከአንደኛ ክፍል እስከ 6ኛ ክፍል በአማርኛ ብቻ ነው የሚማሩት ብቻና ብቻ ሌላ ምንም እንትን የሚሉት ነገር የለምና ልክ 7ኛ ክፍል ሲገቡ ሁሉ ነገር እንግሊሽ ይሆናል። ከዛ ደግሞ በቃ ግራ ነው የሚያጋባቸው ጀነራል ሳይንሱ ምናምን እንትን ሲል ልዩ ነገር ነው የሚመስላቸው። በቃ ግራ ፍጥጥ ነው የሚሉት ሂደው ማለት ነው። እኛ ድሮ በኔ እንኳን የተማርነው እንዴት ነው እስከ 8ኛ ክፍል በቋንቋ ተብሎ በቋንቋ ሁሉ ይማርና ይሄድና 9ኛ ክፍል ላይ ፍጥጥ። ምክንያቱም እንግሊሽ ነው የሚጠብቀው እና ውጤታማ አልነበረም። ዝም ብለህ ተጠርጎ ነው ሲያልፍ የነበረው አዳሚ ማለት ነው። የአሁን ልጆች ግን እኛ በተለይ የግል ትምህርት ቤት የምናስተምር ተጨማሪ ነገር ፈልገን ነው እዛ ስናስተምር ተጨማሪ ነገር ልጆቻችን ያገኛሉ ብለን ነው እዛ እያስተማርን ያለ ነው። ግን ምንድነው በአማርኛ በቃ ይሉና አማርኛ አይማሩ አይደለም እንደ ሳብጀክት ይማሩ ወይ ድሮን ሲማሩት እንደነበር ከዚህ ቀደም እንደዛ አድርገው እንዲማሩ ይፈቀድላቸው። አለበለዚያ ግን 7ኛ ክፍል ሲገቡ ልጆቹ ግራ ግብት ፍጥጥ ከየት ያመጡታል? ምንም የሚያውቁት ነገር የለም ምንም። ሌላው ለግል ትምህርት ቤቶች ደግሞ ተመችቷቸዋል ይሄ ነገር መሰለኝ። ምክንያቱም ኢቭን እየቀጠራችሁ ያላችሁት እንግሊሽ አስተማሪዎች ከልጆቹ የማይሻሉ የብዙ ቦታ ማለት ነው ከልጆቹ የማይሻሉ ቢያንስ እንኳን አንድ ሳብጀክቱን እንኳን በደንብ የሚያስተምራቸው አስተማሪ ብትቀጥሩ ብሩ ተጨምሯል አይደል እንዴ? ብሩንም ጨምረን ጥሩ ነገርም ሳናገኝ እንዱ በቃ ያናድዳል። አንዳንዴ ብሽቅ ያደርጋል። እንዴ በትምህርት ተስፋ እንድንቆርጥ ነው የተፈለገው? ልጆቹ ተስፋ እንዲቆርጡ እኛ ተስፋ እንድንቆርጥ ምንችለውን እየታገልን ነው አይደለም? አሁን የሚታየው አብዛኛው ማን ያለፈው? ለምሳሌ የሆነ ሰዓት ላይ በቃ በጥሩ ሲማሩ የነበሩ ልጆች የግል ትምህርት ቤቶች ናቸው እንዳለ ያለፉት። ሲሆን ግል ትምህርት ቤቱ ላይ ምን ጥሩ ነገር አለ ወደ መንግስቱ ብናመጣው፣ መንግስት ትምህርት ቤት ላይ ደግሞ ምን ጥሩ ጎን አለው ወደ ግሉ ቢመጣ ተባብሎ ወደ መሀል ነው እንጂ የሚመጣው ሙልጭ አድርጋችሁ የግሉን ወደ ታች መቅበር ነው የያዛችሁት። እኔ ዝም ብዬ እያየሁት እንዳለው የግል ትምህርት ቤቶቹን መቅበር ነው የያዛችሁት። እና እባካችሁን እኛ ልጆቻችን ጥሩ ነገር በቃ ጥሩ ነገር እንዲማሩልን እንፈልጋለን። ምክንያቱም አሁን እንግሊዝኛ አይጠቅምም ምናምን የምትሏላችሁ እናንተ የራሳችሁ ጉዳይ። እኔ እዚህ ላይ ምንም እንትን ማትስጡ አስተያየት ባሰጡ ደስ ይለኛል። ምክንያቱም እንግሊዝኛ ስለሚጠቅም መሰለኝ እንግሊሽ እንደ ሳብጀክት አንድ ብቻ ተመረው የትም አይደርሱም። ለዛውም ደህና አስተማሪ ሳይመደብላቸው ማለት ነው፣ ደህና አስተማሪ ሳይቀጠርላቸው ማለት ነው። እየተቀጠረ ያለው ምንም በቃ ከልጆቹ የማይሻል ማለት ነው። ቋንቋ ያስፈልጋቸዋል፣ ግዴታ ነው። በቃ በራሳችን ቋንቋ ምን አለ ንገሩኝ እስኪ። ሃይ ስኩል ሲገቡ በአማርኛ ነው የሚቀጥሉት ወይ በሌላ ቋንቋ ነው የሚቀጥሉት? ዩኒቨርሲቲ ሲገቡ በአማርኛ ነው የሚቀጥሉት? ኮሌጅ ሲገቡ